እንዴት ናችሁ ልጆች? ዛሬ ደግሞ ላሜ ቦራ የተባለው ተወዳጅ ተረት ነው ይዤላችሁ የመጣሁት። እንደተለመደው ቪዲዮ ላይክ ማድረግና ለቻናሉ ደግሞ ዛሬ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። ወደ ላሜ ቦራ ተረት እንሄድ። በድሮ ጊዜ በአንድ የገጠር መንደር ውስጥ ከእናትና ከአባታቸው ጋር የሚኖሩ ሐናና ዳዊት የተባሉ ልጆች ነበሩ። የእነ ሐና ቤተሰብ በጣም የሚዋደዱና በስራም የሚተጋገዙ ደስተኛ ቤተሰቦች ሲሆኑ እነ ሐና በቤታቸው ውስጥ ልክ እንደ ቤተሰብ አባል የሚያዩት ላሜ ቦራ የተባለች ተወዳጅ ላም ነበረቻቸው። የሐናና ዳዊት ወላጆች ወደ ስራ ለመሄድ በጠዋት ነበር የሚነሱት። ልክ እንደነሱ ሁሉ ሐናና ዳዊትም አብረዋቸው ነበር የሚነሱት በጠዋት ላሜ ቦራንና ሌሎች ጓደኞቿን ለመንከባከብ። ላሜ ቦራን ሳር ያበሏት፣ ንጹህም የሆነ የምንጭ ውሃ ያጠጧት ነበረ። እሷ ደግሞ በምትኩ ወፍራምና ትኩስ ወተት ነበር የምትሰጣቸው። በዚህ ስራቸው እናታቸው በጣም ደስ ስለሚላት ትመርቃቸው ነበረ። ከዕለታት በአንድ ቀን የእነ ሐና ቤተሰብ ውስጥ አንድ ትልቅ ችግር ተፈጠረ። የእነ ሐና እናት በጣም ታመመች። እንዲሻላትም ቤተሰቦቿ ቢሞክሩም የእነ ሐና እናት ህመሟ ከጊዜ ወደ ጊዜ እየባሰባት መጣ። በዚህ ጊዜ ነበረ ስለ ልጆቿ መጨነቅ የጀመረችው። እሷ ከሞተች የአካባቢው ሰዎች ባሏን ለሌላ ሰው እንደሚድሩትና ልጆቿን በእንጀራ እናት ሊበደሉ እንደሚችሉ ማሰብ ጀመረች። ብዙ ካሰበች በኋላ ግን አንድ መፍትሄ መጣላት። ልጆቿ በጣም የሚወዷትን ላሜ ቦራን አስጠራቻት። በሐዘንና በመከፋት ስሜት አንቺ ላሜ ቦራ የልጆቼን ነገር አደራ፣ እንዳይርብ እንዳይጠማቸው ጣፋጭን ወተት ስጫቸው አለቻት። ከትንሽ ጊዜ በኋላ የእነ ሐና እናት ሞተች። ቤተሰቡ በጣም በጥልቅ ሐዘን ውስጥ ወደቀ። የእነ ሐና አባት ሐዘኑ በጣም ከበደው። በዛ ላይ ደግሞ ልጆቹን የሚንከባከበውና ምግብም የሚሰራላቸው እሱ ስለሆነ በሐዘን በጣም ተጎዳ። ይህንን ያዩት የመንደሩ ሰዎች እረ ይህ ሰውዬ በጣም እየተጎዳ ነው፣ በዛ ላይ ደግሞ ልጆቹን ብቻውን ነው የሚንከባከበው፣ ሳይከብደው አልቀረም፣ ለምን ልጅ ያላትን ፈልገን አናጋባውም፣ ተረዳርተው ሊኖሩ ይችላሉ ብለው የሐናን አባት ጠሩት። ሐሳባቸውንም ነገሩት። ከብዙ ክርክር በኋላ አሳምነው አንድ ልጅ ያላትን አልማዝ የተባለችን ሴት ዳሩለት። አልማዝ ሐናንና ዳዊትን ፍጹም ነበር የማትወዳቸው። በዚህም የተነሳ ብዙ ከአቅማቸው በላይ የሆነ ስራ ታሰራቸው ነበረ። ከብቶቹንም ወደ ጫካ ይዘው እንዲሄዱና እስኪመሽ እዛ እንዲሆኑ ደረቅ እንጀራና ንፍሮ ነበር ሰታ የምትልካቸው። እነ ሐና የተሰጣቸውን ይዘው ላሜ ቦራንና ጓደኞቿን ለመጠበቅ ወደ ጫካ ይሄዱ ነበረ። ልክ የምግብ ሰዓታቸው ሲደርስ ግን ላሜ ቦራን ይጠሯታል። ከዛም አንቺ ላሜ ቦራ በይ ስጭን የእናታችንን አደራ ሲሏት ወፍራምና ትኩስ ወተት ተሰጣቸው ነበረ። በዚህም የተነሳ እነ ሐና በጣም እያማረባቸው መጣ። በሌላ በኩል ግን አልማዝ ምንም እንኳን ቆንጆ ምግብ ከእነ ሐና ደብቃ ብትሰጠው ሊወፍርና ቆንጆ ሊሆንላት አልቻለም ልጇ። በዚህም የተነሳ በጣም ትናደድ ነበር። አንድ ቀን ግን እነዚህ ልጆች ደረቅ እንጀራ ብቻ እየበሉ እንዴት እንደዚህ ሊያምርባቸው ቻለ ብላ በሐሳብ ሄደች። ወደሚሄዱበትም ጫካ ተከትላቸው ሄደች። እነሱም እንደተለመደው ደረቁን እንጀራ ይዘው ላሜ ቦራ ጋር ጠጋ አሉ። ወተቱንም ሲጠጡ አየቻቸው። በጣም እየተናደደች ወደ ቤት ተመልሳ መጣች። ብዙ ካሰበችም በኋላ ላሜ ቦራ መታረድ እንዳለባት ወሰነች። ያመማት መስላ ተሸፋፍና ተኛች። ባሏ ሲመጣ በጣም እንዳመማት ነገረችው። እንድትድንም ብዙ ቦታ ወሰዳት። በሽታዋ ግን ሊገኝላት አልቻለም። ታዲያ አንድ ቀን ባሏ ወደ ቤት ሲመጣ ጠብቃ
ውዴ ዛሬ እኮ በህልሜ የበሽታዬን መድኃኒት አገኘሁት። ላሜ ቦራ ታርዳ ስጋዋን ስበላ ወዲያው እንደሚሻለኝ አይቻለሁ አለችው። ባልየውም በሐዘን ስሜት ለምን ሌላ ላም አናርድም አላት። እሷ ግን እኔ ላሜ ቦራ ታርዳ የእሷን ስጋ ስበላን ያየሁትኝ አለችው። ከዛ ቀን ጀምሮ ሲገባና ሲወጣ ላሜ ቦራ እንድትታረድ ትጠይቀው ነበረ። በጣም ሲሰለቸው አንድ ቀን ላሜ ቦራን ለማረድ ተስማማ። ታዲያ ይህንን ወሬ እነ ሐና ተደብቀው እየሰሙ ነበረ። ወዲያውኑ አንድ ሐሳብ መጣላቸው። ላሜ ቦራን የምትመስል ሌላ ላም ነጭ ቀለም ቀብተው ላሜ ቦራን ወደ ጫካ ውስጥ ደብቋት። ሴትየዋም የላሜ ቦራን ስጋ ያገኘች መስሏት ብዙ በላች። ከአልጋው ላይ ተነሳች። ከቀናት በኋላ ግን እነ ሐና ከልጇ ጋር ስታነጻጽራቸው እነ ሐና ጭራሽ በጣም እያማረባቸው እንደሆነ ገባት። ተጠራጥራም ወደ ጫካ ተከትላቸው ሄደች። እንደተለመደው እነ ሐና የላሜ ቦራን ትኩስ ወተት እየጠጡ አየቻቸው። በንዴት ወደ ቤት ተመልሳ ባሏ ደን ይዞት የሚሄደውን ቀስት ይዛ ወጣች። እችን ላሜ ቦራማ ዛሬ ገድዬ ስጋዋን ነው ማበላቸው እያለች ብቻዋን መሮጥ ጀመረች። በዚህ ጊዜ ላሜ ቦራ በጫካ ውስጥ በዛፎቹ መሃል ነበረች። ሴትየዋም ስትመጣ ከሩቅ አየቻት። እሷን ልትገላት እንደምትመጣ ወዲያውኑ ነበር የገባት። እግሬ አውጪኝ ብላ መሮጥ ጀመረች ላሜ ቦራ። ሴትየዋም በኃይል እየሮጠች ተከተለቻት። ነገር ግን ስትሮጥ በመንገድ ላይ ትልቅ ጉድጓድ እንደነበረ ስላላየችው ውስጡ ወደቀች። ክፉኛም ተጎድታ ስለነበረ ወዲያውኑ ሞተች። ከዛ ጊዜ ጀምሮ እነ ሐና ከአዲሱ ወንድማቸው ጋር የላሜ ቦራን ወተት እየጠጡ በሰላምና በፍቅር ኖሩ ይባላል። ተረቴን መለሱ፣ አፌን በዳቦ አብሱ።